ደራሲ አቤ ጉበኛ በምዕራብ ጎጃም ዞን በአቸፈር ወረዳ በልዩ ስሙ ኮረንቻ አቦ በተባለ ቀበሌ ከአባቱ ከአቶ ጉበኛ አምባይና ከእናቱ ወይዘሮ ይጋረዶ በላይ ሰኔ 25 ቀን በ1925 ዓ.ም ተወለደ። እድሜው ለትምህርት ሲደርስ በመጀመሪያ የአብነት ትምህርቱን በይስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዜማውን፣ ዳዊቱን፣ ቅኔውን ለ12 ዓመታት የተከታተለ ሊቅ ነው። አቤ የዘመናዊ ትምህርቱን በዳንግላ ከተማ ይከታተል የነበር ሲሆን በ1946 ዓ.ም ዳንግላን ትቶም ወደ አዲስ አበባ በመሄድ ባታ ቤተክርስቲያን ተጠግቶም እንደ ቆሎ ተማሪ ሆኖ ቆይቷል። አቤ ከልጅነቱ ጀምሮ ውስጡ ላይ የጽሑፍ ፍላጎትና ችሎታ ስለነበረው በ1949 ዓ.ም ከመቅዘፍት ሰራዊት ይጠንቀቅ ሰውነት በሚል ርዕስ አነስተኛ የግጥም መጽሐፍትም አሳትሟል። አቤ በ26 ዓመቱ በማስታወቂያ ሚኒስቴር በጋዜጠኝነት ተቀጥሮ ሰርቷል። በ1953 ዓ.ም ባሳተመው የሮማ አወዳደቅ የተሰኘው የተውኔት መጽሐፍም በወቅቱ ገበሬው በንጉሱ ሥርዓት ያለውን ብሶትና ቁጭትም ቁልጭ አድርጎ የሚያሳይ ጽሑፍ ነበር። በሐምሌ በ1956 ዓ.ም ሰይፈ ነበልባል የተሰኘው መጽሐፍትን አሳትሟል። ይህ መጽሐፍ ልክ እንዳልወለድም መጽሐፍ ይታገዳል በሚል ጥርጣሬም ሕዝቡ መጽሐፉን ለመግዛት ከፍተኛ ርብርብ ያደርግ ነበር። በሁለት ወር ውስጥ ብቻም 4 ጊዜ በተደጋጋሚ ታትሟል። የሚጽፋቸው መጽሐፍቶች ለመንግስት አስቸጋሪ በመሆናቸው በ1955 ዓ.ም አልወለድምን በጻፈበት ወቅትም በመንግስት ከፍተኛ ክትትል ይደረግበት ነበር። ቅዳሜ የካቲት 1 ቀን በ1972 ዓ.ም ቦታው ጎጃም በረንዳ አካባቢ ነው። አቤ ጉበኛ ቀበሌ 34 አካባቢ ተደብድቦ ከአስፋልት ዳር ተዘርግቶ ወድቋል። አቤ አንሱይ ተጠቃው እያለም ያቃስታል። በወቅቱ በቦታው የደረሱት ሰዎች አንስተው ቀደም ብሎም አቤ ወደ ተከራየው አርባ ምንጭ ሆቴል ክፍል ወሰዱት። በበነጋታው እሁድ ጠዋት ፖሊሶች መጥተው ወደ ጳውሎስ ሆስፒታል ወሰዱት። ሆስፒታል ከገባ ከግማሽ ሰዓት በኋላ ዶክተሮች አቤ መሞቱን አረጋገጡም። የካቲት 4 ቀን በይስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያንም የቀብር ስነ ስርዓቱ ተፈጽሟል። የሶስት ልጆች አባት የሆነውና ከ20 በላይ መጻሕፍትን ለአንባቢያን ያቀረበው የብዕር ታጋይና ደራሲው አቤ ጉበኛ ለሚወደው ሀገርና ሕዝብም በሙያው ሲታገል የነበረ የክፍለ ዘመኑ ጀግና ደራሲ ነው።